ምክር በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁን ቆዩ። የመጀመሪያ ባለታሪኬ ስሟ እንዲጠቀስ አልፈለገችም። ስለዚህ በስሟ የመጀመሪያ ፊደል ኤች እያልኩ እጠራታለሁ። እስኪ በሚዛናዊነት መልሱልኝ። የሚስት ሀቅ ተነጥቆ ለእናት ይሰጣል እንዴ? እናቱና ሁለት እህቶቹ መጥተው ከኛ ጋር ነው የሚኖሩት። ምንም እንኳ ራሳቸውን ችለው መኖር የሚችሉ ሰዎች ቢሆኑምና ከኛ የተሻለ ሌላ ሰው ቢኖራቸው እና እኔ ለሱ እሱ ለነሱ ሆነ ኑሯችን። ማለቴ በቃ ሁሉንም አብሮ ያስኬድ እንጂ እኔ ወደ ኋላ ቤተሰቦቹ ወደፊት ሆኖ መኖርን ውስጤን እያሻከረው መጣ። ፍቅርን፣ እንክብካቤን፣ መታሰብን በእነሱ ተመልካቹ ለእኔ ሲሆን ሁሉም የለም እና በዚህ መሃል እነሱ ራሱ ህይወቴን የነጠቁኝ ያህል እየተሰማኝ አሁን እነሱ እዚህ ባይኖር እኮ እኔም የሚስትነት ልኬን እሱም የባልነት ዙፋኑ ይጠበቅ ነበር እላለሁ። ለሱ ፈገግታ መስጠት ራሱ ሲቸግረኝ ይሰማኛል። በዚህ ሰዓት ለሱ መልካም መሆን ባልችል ማነው ኃላፊነቱን የሚወስደው? እሱ ወይስ እነሱ? አንዳንዴ እንደ ቤተሰብ ለምን ግን እላለሁ። ኑሮን አትመስርት ብለው ነው እንዴ የያዙት እላለሁ ከራሴ ጋር። እነሱ ልጅ አሳድገው የሚፈልጉትን ኑሮ እየኖሩ ነው። ግን ካገባ በኋላ ከሚስቱ በላይ ትኩረትና እንክብካቤ ለእነሱ መሆኑ እኔ ለሱ የሚፈልጋትን አይነት ሚስት እንዳልሆን አደረገኝ። ግን እዚህ ጋር እናት ናት ትሉ ይሆናል። ግን የትኛችሁ ባሎች ናችሁ ትዳራችሁን ትታችሁ መጀመሪያ እናቴ ብላችሁ እናታችሁን እየተንከባከባችሁ ሚስታችሁ አሜን ብላ ተቀብላችሁ እየኖረች ያላችሁ? የትኛችሁ ሚስቶች ናችሁ መጀመሪያ ለቤተሰቦቹ እነሱን ይንከባከብ ከዛ ወደ እኔ ከመጣ ይበቃል ብላችሁ እየኖራችሁ ያላችሁት? ለምሳሌ እኔ የማስበው የባል እናትን ብትሆን የምትከበረው በልጇ መልካም ባልነት ላይ የተመሰረተ ነው ብዬ አስባለሁ። የቤተሰባችሁ ደጋፊነት በጣም የሚያስፈልጋችሁ ከሆነ ለምን ትዳሩ አይዘገይም? በቃ እኔ ብሆን ብላችሁ ከነ ምሳሌው አስረዱኝ። ሁለተኛዋ ባለታሪኬ ታሪኳን የላከችኝ ጓደኛዋ ናት። ስምረት ትባላለች። ባለቤቷ ቤት ሲገባ የቤት ውስጥ ጽዳትና ምግብ ማብሰል የመሳሰሉትን ነገሮች ምንም ሳያስቀር ራሱ ይሰራራል እና ይሄ ነገር እንደ ሴት እንድታየው አድርጓታል በማለት ነበር የጻፈችልኝ። ታሪኩን እንደሚከተለው አቀርብላችኋለሁ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። መፍትሄ ፈላጊዋ ጓደኛዬ ናት። የዚህ ቻናል ተከታታይ ናት። ምን መሰላችሁ? ባለትዳር ናት። ባሏ ከስራ ወደ ቤት ሲገባ ቤት ማጽዳት፣ ማነጣጠፍና ምግብ ማብሰል ልማድ አድርጎታል። ልክ እንደገባ አይቀመጥም። የስራ ልብሱን ቀይሮ ተፍ ይላል። ጓደኛዬ በጣም መሯታል፣ ቋቅ ብሏታል። ሴት ነው እንዲያገባው ትላለች። ማታ ማታ ግንኙነት ልናደርግ ስንዘጋጅ ይቀፈኛል። ሊያስመልሰኝ ምንም አይቀረኝም። ዝግንን ይለኛል። ሴት መስሎ ይታየኛል። ግን ስሜቴን ስለሚጠብቅልኝና ስለሚያረካኝ እግሬን እከፍትለታለሁ። አሁን ግን ሰለቸኝ። የቤቴን ስራ ሰርቼ ጨርሼ እሱ መጥቶ እንደ አዲስ ያስተካክላል። ተጨማሪ ምግብ ያበስላል። ማንነቴን ነጥቆኛል። ልፍታ ወይስ ምን ላድርግ ብላ ጠየቀችኝ። እኔ ምላት ጠፍቶኛል። የእናንተን አስተያየት ታየዋለች። በትህትና ሀሳባችሁን ግለጹላት። እናንተ ብትሆኑ ምን ታደርጋላችሁ? ቀጣዩ ባለታሪኬ ፍቅርተ ትባላለች። ከባለቤቴ ጋር ልግባባ አልቻልኩም። ምክንያቱም እኔም ሲበዛ አኩራፊ ነኝ፣ እሱ ደግሞ ይቅርታ መጠየቅ አያውቅም እና ማኩረፌን መተው እፈልጋለሁ። እንዴት ልተው ስትል ነበር የጻፈችልኝ። ከባለቤቴ ጋር ከተጋባን 3 ዓመት ከ6 ወር እየሆነን ነው። ከጋብቻ በፊት ዓመት ከምናምን በጓደኝነት ቆይተናል። አሁን ላይ የ2 ዓመትና የ3 ወር ልጆች አሉ። እኔ ስራዬን ለቅቄ የግል ስራ ቤተሰቦች የከፍተውልኝ ስሰራ ቆይቼ ስላልተሳካልኝና ልጅ ስለወለድ ለጊዜው ስራ የለኝም። የምንኖረው በሱ ገቢ ብቻ ነው። ለጊዜው ቤት ውስጥ አጋዥ የለኝም። ከባለቤቴ ጋር ጥሩ የሚባል የትዳር ጊዜ አሳልፈን አናውቅም ማለት ይቻላል። ባለቤቴ ጥሩ ሰው ነው፣ የዋ ነው፣ ግን ለእኔ አያስብልኝም። ግድ የለሽ ነው። አጥፍቶ እንኳ ጥፋቱን ማመንና ይቅርታ መጠየቅ አይፈልግም። እኔ ደግሞ በተቃራኒው በትንሽ ነገር የምከፋ በትንሽ ነገር የምደሰት ሰው ነኝ። አኩራፊ ነኝ። ማሰቡ ቀርቶ እንደሚያስብልኝ እንኳ ቢያስመስል የምደሰት ነኝ። ግን በጭራሽ ልንግባባ አልቻለም። ችግራችንን ለመፍታት
በጣም ብዙ ጊዜ አወራን፣ በጓደኛ ተመከርን። የኔ ቤተሰቦችም በሚችሉት አቅም ሁሉ እኔ ችዬ እንዳሳልፍ መጥፎ ባህሪን እንዳሻሽል መከሩን። ግን ምንም መለወጥ አልቻልንም። ሁሌም ቤታችን ሰላም የለውም። ለእረፍት የመጣ ወንድሜ እስኪሰቀቀን ድረስ እንደተጣላን ነው። የኔ ችግር አይቼ አላሳልፍም። ሰው ቢኖርም ቶሎ አኮርፋለሁ። ስቄ ማሳለፍ አልቻልኩም። እንዳልኳችሁ በትንሽ ነገር ስለምከፋ በቀላሉ እንጣላለን። ባለቤቴም ተረድቶ የሚያሳልፍ አይነት አይደለም እና ጸቡ ከመቀዝቀዝ ይልቅ እያባሰ ይመጣል። ሁለታችንም ከመወቃቀስና ራሳችንን ነፃ ለማድረግ መሮጥ እንጂ ለመስተካከል መሞከር የለም። አሁን ላይ ሁለታችንን ተሰላይተናል። ሴቶችዬ ምን ትመክሩኛላችሁ? እስኪ ዘዴ ንገሩኝ፣ ቤቴን በሰላምና በደስታ የምሞላበት። ለአስተያየታችሁ አስቀድሜ አመሰግናለሁ። ቢታ የተባለችው ቀጣዩ ባለታሪኬ ከፍቅረኛዬ ጋር እንዋደዳለን። ስለዚህም አንድ ላይ ልንኖር እያሰብን ነው እና ሁሌም አገኘዋለሁ፣ ቤቱ ሄዳለሁ። ነገር ግን ወንድሜ ከዚህ በኋላ እንደዛ አይቻልም፣ ከተጋባችሁ አሁን ተጋቡ እያለኝ ነው። ቤተሰቦቼን አስቀይሜ ዝም ብዬ አብሬው ልኖር ወይ ስትል ነበር የጻፈችልኝ። እንደሚከተለው አነብላችኋለሁ። ሰላም ነው እህቴ፣ እስኪ አማክሩኝ። በጣም የምወደው ጓደኛ አለኝ። ፍቅር ከጀመርን ወደ 3 ዓመት እየሆነን ነው። የምንተዋወቅ ግን ቆይተናል። የወንድሜ ጓደኛ ነው። በጣም ነው የምንዋደደው። እኔ እሱን ካገኘው በኋላ ህይወቴን የተቀየረው እንደገና ነው የሰራኝ። ፈጣሪ ህይወቴ እንዲቀየር የላከልኝ ሰው ነው። በዚህ ወር ነው የተመረኩት። እሱ ያለው እዛው ከኔ ቤተሰብ አካባቢ ነው። ሁሉም ቤተሰቦች ያውቃሉ እና የምመረቅበትን ቀን ነበር የሚጠብቁት በዛው ለመዳር። ግን እሱ አልተዘጋጀም። ለእኔ ምርቃት ብዙ ነበር ያወጣው እና ፕሮግራማችን ወደ ፋሲካ 2017 ይሁን ብለን ሁለታችንም ተስማምተን ነበር። በፊት ለረፍት ስሄድ ከሱ ጋር ነበር የምሆነው። አሁን ግን ስሄድ